በላ ስለፈለኩ ማለት ነው። ከዛ ውጭ ግን የላኩኝ ወንድሟ ስለሆነ ብዬስ የላኩት ነገር ከኔ ጋር ምንም ነገር የለም። ሪከርድ ለሚጽፍልኝ ጽሁፍ ሪከርድ አድርጌለታል። የራቁት ፎቶ ለሚለው ውሸት ነው። ባልየው ነው እዚህ ከድር ነው የላከለት። ከድር እንደላከለት ልኬለታለሁ ብሎ ነግሮኛል። ራሱ ከድር ነግሮኛል። ኢትዮጵያ ላሉ ወንድሜ ብላ ላወራችኝ ባሏ ነው፣ ውሸት ነው ባሏ ነው አለ። እውነት ሳሳለች እንጂ አትደበቅም። ኢትሶኬ ፈጣሪ እውነታውን ያውቃል። ምንም አይነት ማስረጃ ስላልተገኘብሽ አሁን ግን አንድ ሰው ሊዋሽ ይችላል። ሁለት ሰው ግን አንቺ አንድ ሆነሽ እኔ ሀቀኛ ነኝ፣ ሁለት ባልና ሚስቶች ሁለቱም እየዋሹ ነው ልትያትችል። ምክንያቱም አንችልም። እነሱ ጋር ማቅ ሊኖር ይችላል። አዎ ቀዋት ስለተወረሰ ሀቅ ሊኖራት ይችላል። ከኔ ጋር ግን ውሸትም አላልኩም፣ እውነቱም እየተናገርኩ ነው ያለሁት ሀቢባ። ምክንያቱም እኔ አልወሰድኩም፣ የእሷን ራቁት ፎቶም አላነሳውም። እንዲያውም ጓደኛዋ ሰሚራ ነው ሳሪ የምትባል ልጅ ነበረች። ከሱዳን ወደዚህ ሲገቡ አብራ ጓደኛዋ ነበረች። ከድር ሲያወራት አይ ሱዳን እያለች መቅዲ ልክ ቤቲ ባሏን ይዛ መታ እዚህ ጋር እንዳስመሰከረችው አንቺም ከድርን አምጭና አስመስክሪ። የለማ እኔ ቀጥታ ደውያለሁ። ቀጥታ ስደውል የለም አማራ ክልል ዶ ይሁን የት እንደሆነ አላውቅም። አዎ አይሰራም። ስለዚህ እኔ ምን ላድርግ ታዲያ? ከድር መጥቶ እዚህ ጋር አዎ ንብረቱን ሁሉ እኔ ነኝ የወሰድኩትኝ መብቴ ነው። ምክንያቱም ቢዝነስ ነው አይደለም ሀቢባዬ። እኔ እሱን እቃው እንደወሰደ እኮ ልጅቷ ምስክራለች። ሊቤሻ ደስዋ የእሷ ጓደኛ ነች፣ የኔ ጓደኛ ልጅ የእሷ ጓደኛ ነች፣ የቤት ጓደኛ ነች። ስለዚህ እሷን አስገቢልኝ። እኔ ሰውን ገንዘብ የምበላበት አቅም የለኝም። ማዝሌ ኮሚቴ ሌባ ምናምን የምጽፉ ብላችሁ የምጽፉት እውነት ከእግዚአብሔር አለ። እዚህ እንትን አትበሉልኝ። እሺ ስለዚህ ቅድም ግን ስጠይቅሽ ስትሰጪው ለከድር እቃው ማን አይቷል ስልሽ ማንም አልነበረም። የቢልዲንጉ ልጆች ስሰጠው ቪዲዮ አድርጌው ነበር ነው። ቪዲዮ ሳደርግ ፎርማት ተደርጓል ስልክ ሄደኝ። የእሷ ራሱ የልጇ ፎቶን የባሏ ፎቶ እንኳን የጋ ነበር። ወይ መቅዲ ልጅቷ ባይሏ ካላየች አንቺ ለከድር እቃውን እንካ ብለሽ ስትሰጪው ካላየች ምን ልትመሰክር ነው የምትገባው? ኖ ልጅቷማ የምትመሰክረው ይኸውልሽ እሱ እንደወሰደው ነግሯታል። እኔ ወስጄ አስረክቤዋለሁ ሌላ ሰው ሽጬዋለሁ ብሎ ነግሯታል። ቤቱን ገብታ ከፍታ አይታለች። የለም እኔ ጋ እቃ ገብታ እኮ አይታለች ልጅቷ። እኔ ጋ እኮ ተደባድበናል። እኔና የደሴዋ እኮ ተደባድበናል። ስለዚህ እንዲሁም ማታ ቁጥሯን ላኪልኝ ብላኝ ያንቺን ቁጥር ልኬላታል እንድታስረዳሽ ስለፈለገች ማለት ነው። ከእሷ ጋር ማቅ ሊኖር ይችላል፣ ከኔ ጋር ማቅ ሊኖር ይችላል። ግን እሷ የምትመሰክረው እውነቱ ስለሆነ ገብቶሻል። ውዴ ችግር የለውም። ምን መሰለሽ ቅድም አላወራሁትም ብለሽ ነበር ባልየውን፣ አሁን ደግሞ አውርቼዋለሁ ብለሻል። ቀጥታ ስደውል የለም አይሰራም። አላወራሁትም አይደለም አይሰራም፣ ስልኩ አልሰራም። የእሷን ባል አውርቼዋለሁኝ። መጀመሪያ ከድር ነው ያወራው አልሽ። በኋላ ደግሞ እኔ ወንድሟ ነህ ወይ ብዬ ጠይቄዋለሁ። አዎ ሲል እንዲቀበላት ፈልጌ ወንድሟ ነህ ነው ወንድሟ ነህ ያልኩሽ። ይኸውልሽ ከድርን ሳይሆን ከድር እንዳወራው ፎቶ እንደላከለት አዎ ብዬሻለሁ። ከድር እንዳወራው እና ከድር ፎቶ እንደላከ አዎ ብዬሻለሁ። እኔ ግን የራቁት ፎቶ ለእሱ አላኩለትም ነው ያልኩሽ። ለእሱ የራቁት ፎቶ አላኩለት። ምክንያቱም የለም ከኔ ጋር የራቁት ፎቶ ግን ወንድሜ ነው ምናምን እያለች ቴክስ ስጽፍለት እኔ ጋር አሁን አብረን ባለን ሰዓት ስጽፍለት ስታወራው ቀጥታ ደውላ አይደለም የምታወራው፣ በቴክስ ስጽፍለት ምናምን ወንድሜ አደራ ቤተሰቦች ምናምን እያለ ስታወራው ባለ ሰዓት ወንድሟ እንደሆነ ስላወቀ ከድርም ራሱ አውርቶታል። ግን አይ ሚስቴ ነች ብሎታል ለከድር ራሱ እሱ ራሱ ሰውየው ማለት ነው። ሚስቴ ነች ብሎ ሲነግረው አይ ለእኔ እኮ ወንድሜ ነው ብላ አለችኝ አሉ። ስለዚህ እኔ ታዲያ ምን አገባኝ? ታዲያ እዚህ ውስጥ ምን አስገባኝ? የራቁት ፎቶ ላከች ለሚለኝ እኔ አላኩም። የለም ስለ ንብረትሽም ቤቲ ስለጠፋው ንብረትሽ ምንም አይነት ማስረጃ የለሽም። መቅዲ ለመስረቋ ምንም አይነት ማስረጃ የለሽም። መቅዲ ደግሞ እሷ ስትያዝ ንብረቷን ሰብስቤ ይሄ ንብረት በዝርዝር ጽፌያለሁ ሰብስቤ ለከድር ቤት ውስጥ አብሮን ለሚኖር ለነበረ ልጅ ለከድር ሰጥቼ ከድር ንብረቱ የኔ ነው እኔ ነኝ ቢዝነስ ያስጀመርኳት ብሎ ወስዶታል፣ ሽጦ ለራሱ አድርጎታል ገንዘቡን ብላለች። ያ እውነት ነው አይደለም? አንድ ፈጣሪ ነው የሚያውቀው። ቤት ውስጥ ካሜራ አልተተከለም፣ የቀረጸ አካል የለም፣ ምንም። የሰው ምስክር ማፊ ፋይዳ፣ ምንም ጥቅም የለውም የሰው ምስክር። የኔ ጓደኛ ለእኔ ትመሰክራለች፣ የአንቺ ጓደኛ የአንቺ ጓደኛ የነበረች ሰው ዛሬ ከአንቺ ጋር ብትጣላ ለጠላትሽ ትመሰክራለች። ስለዚህ እኔ በሰው ምስክር አላምንም፣ እማምነው በቪዲዮ። እኔ መጀመሪያ ስራ ስጀምር እግዚአብሔር ምስክሬ ነው፣ ፈጣሪ ልጅ ነው የጀመርኩት። ስጀምር ስራው በምን ከዛ ሽኮ የሚሰፋልኝ ልጅ ብር መቅድዬ
ቤቲ ቤት ስትመጪ 20 ድርሃም ነበር ይዘሽ የመጣሽው እና 20 ድርሃም ቢዝነስ ያስጀምራል። ያረ በቃ አንድ ጊዜ ልብስ ልትለኪ ነው የመጣሽ ነው የምትሉኝ እኮ። አንድ ጊዜ ደግሞ ልትለካ መጣች ዋሽታ ልብስ ልትለካ ብላ መጣ። ከዛ ውሸት ነው ውሸት ነው። ስራ ልታስገባኝ ነው የመጣሁት። ስመጣ የታክሲን ከፍዬ ስገባ እንጀራ ገዝቼ፣ ምክንያቱም ጾመኛ ነኝ በዛን ሰዓት ጉንፋን አሞኛል። ከዛ ወጥ ሰርቼ የነበሩት ልጆች እግዚአብሔር ሰዓት ምርጥ ልጆች ነበሩ ስለነበረች ሽሮ ስሩልኝ አለች ብላለች። ከዛ በሶስተኛ ቀኑ ስራ ገባሁኝ እንጂ ከስራ ከወጣሁ በኋላ ነው አብረን ልንሰራ የቻልነው። 1 ወር ከምናምን ከሰራሁ በኋላ ማለት ነው አብረን ልንሰራ የቻልነው። እና አንቺ እያመመሽ ነው ጨጓራ በሽታ፣ ኃይለኛ ጨጓራ በሽታ ስላለብኝ ስናድር በጣም ነው የሚጤሰው ልቤ ላይ ፊቴ ሁላ እስከሚቀያየር ነው የሚጤስብኝና ኃይለኛ ጨጓራ በሽታ ስላለብሽ እኔ ጋር ትሰሪያለሽ፣ አስለምድሻለሁ፣ ኢትዮጵያ እሄዳለሁ፣ ከዛውኛ እልክልሻለሁ፣ አንቺ ትሰሪያለሽ። እንዲሁም እቃውን ራሱ ከእሱ ተደብቃ ልታሸሽ ነበረ፣ ከከድር ተደብቃ ማለት ነው። እኔ ግን እናቴ እኔ ከወንድ ልጅ አላመልጥም። እኔ አይዲ የለኝም፣ ወረቀት የለኝም፣ ከሱ አላመልጥ። ነግረሽ እውነቱን ተናግረሽ እቃውን ያላችሁን እቃ ተከፋፍላችሁ ብትለያዩ ይሻላችኋል። ከዛ ውጭ ግን የለውበትም ብዬ ዘጋን ማለት ነው። የዘውለት ማታ ቡና አፍልቼ የታዘችውን ቀን ቡና አፍልቼ ጓደኛው መሬም የሻሸሚያ ነው የምትባለው መጣች። ሽሻ ከሰልፋሃም ለኮስኩላቸው እያጤሱ እያለ እየተጫወቱ ለበቃ መቅዲያ እንዴ ጋይስ ከድር የምትሉት ቁጥሩ ልካልኝ ብደውል አይሰራም። የማይሰራ ቁጥር ኬት ላምጣው? ከድርን ቢመጣማ እዚህ ጋር ጥሩ ነበር። ልክ ቤቲ ባሏን እንዳቀረበችው እዚህ ጋር መቅዲም ከድርን ብታቀርበውና አዎ ንብረቱን ከመቅዲ ወስጃለሁ ቢል አለቀ በቃ ጉዳዩ ከከድር ጋር ይሆን ነበር። እሱ ደግሞ ቢዝነስ ማስጀመሪያ ሰጥቻታለሁ ለዛ ነው የወሰድኩት ብላላ መጥቶ ይሄንን እኛ ፊት ቢነግረን ኖሮ ከመቅደስ ላይ ይሄ ነገር ይወርድ ነበረ። ስም ማለት ትልቅ ነገር ነው። እስፔሻሊ ነጋዴ ሆናችሁ ስማችሁ ሌባ ከተባለ አንዴ ማን ነው አምኖ ከእናንተ የሚገዛው? የሰው ሀቅ አትብሉ ለፈጣሪ ብላችሁ በቃ አንድ ጓደኛችሁ ተያዘች ንብረቷን ሰብስባችሁ ስጧት። የሰው ንብረት የትም አያደርስም፣ ሰላም አይሰጥም። የሰው ንብረት ማንም ሰው የሰው ላብ በልቶ በደስታ አይኖርም። እቺን ቤቲን እኛ ረድተናት እናነሳታለን። ግን ሀቋን የበላው ሰው ማንም ይሁን ማን ፈጣሪ ያውቀዋል። ሀቋን የበላው ሰው ፈጣሪ በጤናው ይመጣበታል። በጤናው የልጅቷን ጉሮሮ ዘግቶ አስይዟት እንድትሄድ አድርጎ ንብረቷን የበላው ሰው የነዛ 3 ህፃናት ልጆች ጉሮሮ፣ የነሱ እንባ፣ የነሱ ረሃብ ይቀጣዋል። እኛም ደግሞ በህይወት ኖረን እዚሁ ምድር ላይ እናያለን ፈጣሪ ሲቀጣው። ማንም ይሁን ማን ህሊናው ያውቀዋል። ያለ ማስረጃ ማንም ምንም ማድረግ አንችልም። መቅዲናት ሌባ የተባለችው ምንም አይነት ማስረጃ የለባትም። ማስረጃ ከሌለባት ምንም ማድረግ አንችልም። በማስረጃና መረጃ ብቻ ነው ሰውን መክሰስ የሚቻለው፣ ሰው ላይ መፍረድ የሚቻለው። ስለዚህ አሁን መቅዲ የምትለው ለከድር ሰጥቼዋለሁ ነው። ቤቲ ደግሞ መቅዲናት የበላችኝ ነው። በደንብ አውቃታለሁ። አንድ ቤት አብረን ስንኖር በእኔ ምን ያህል በእኔ ስራ እንደምትቀና አውቃለሁ። እንትኑን ለመውሰድ ደረሰኝ ምንድን ነው ያለችው? ደረሰኝ ምንድን ነው? ደረሰኝ ኦርደር የተደረጉ ነበሩ። እሱንም ለመውሰድ ቋምጣ ነው። ያቺን አንድ ሻንጣ እንኳን 3 ሽፎን፣ አንድ የጎንደር ቀሚስና አንድ የሺኢን ከሺኢን ላይ ኦርደር ያደረኩት ጫማና አንድ ሀዋዊ ስልክ የላከችልኝ ራሱ የኦርደሩን ቡክ እንድልክላት ፈልጋ ነው ብላለች። ይሄን ደግሞ አይነት ማስረጃ ስለሌለ ምንም ልናረጋት አንችልም። ውዴ ሲጀመር ፋጦራ የላከችው በሙሉ የተቀበላት ከድሮ ብዬሻለሁ። አሁንም የተቀበላት ፋጦራ በሙሉ ድራይቨሩ ወርዶ አልወረድኩምም እንደገና ሲቀጥልም የለውም። በዛን ሰዓት ወርዶ ሲጠይቀው ምስክር አሉ። አብረው ሽፎን ልብስ የሚሰሩ ልጆች ቢልዲንጉ ላይ ማለት ነው። እነሱ ምስክር ይሆን የቀረበው። መቅዲ አንድ የመጨረሻ ጥያቄ፣ ሰው ቤት ካልሰራሽ ጨጓራሽን ስለሚያምሽ እና ሰው ቤት ስራ በወር ከ15 ቀንሽ ካቆምሽ በምንድን ነው ቢዝነስ ይጀምራል? ይኸውልሽ ይዤ መጥቻለሁ። አብሬ እሷ ጋር እየፖስትኩ ባለ ሰዓት ሰርቻለሁ። እሷ ጋር እየፖስትኩ ባለው ሰዓት ፖስት እያለችኝ ባለ ሰዓት ሽፎን ሰርቻለሁ። ፋሲካ ስለ ጾሙ ነበረ። በጣም ብዙ ስራ እንሰራ ነበር። በእሷ ንብረት ማለት ነው፣ በቤቲ ንብረት ኖ እኔ ፖስትኩኝ። ኦርደር አረገችልኝ። በራሴ ብር ነው፣ በራሴ ብር። እንደዚህ አራት ሽፎን አደም ሀቢባዬ እንደዚህ 4 ሽፎን ታዘዝኩ። 4ቱን ሽፎን ከእሷ ጋር ከሚመጣው ሽፎን ጋር አስመጣሁኝ። ኦርደር አረኩ። ያን ብርም ገቢ አረኩ ራሴ ማለት ትርፉ። ድጋሚ 4 ብር ሀብል ታዘዝኩኝ። ያንም
ገቢ አርኩ። በእሷ ፋጦራን የሚቆርደ የሚደረጉ የዛኔ ግን ስትያዝ ብሬን ተቀብዬ ነው የተያዘችው። እሷ ራሱ ብሬን ተቀብዬ ነው የተያዘችው። ስለዚህ በምን ጀመረች ለምትሉት አብረን ሰርተናል። አብሬ በእሷ ልብሳ በራሴ በምፖስታቸው ነገሮች ማለት ነው። አማራኝ ቤቴ በሚለው አካውንቴ ነው ፎርማ ስለተደረገ ጠፍቷል። አካውንቴ ማለት ነው። ይሄ ቢዝነስ ሲሰራ በብድር ነው የሚሰራው። ሳትከፍሏቸው ይሰጧቸዋል ፕሮዳክት እቃ ሮላ ጋር እሷን ስለሚያውቃት ብዙ ጊዜ ስለነበረች እንደገና ደግሞ ያኛው ከድር የሚባለው አይዲ ስላለው በእሱ ስለሚያውቋት በዱቤ የሰጧታል። ይዛ ትመጣለች 20-25 ፍሬ ይዛ ትመጣለች። እኔም እንደዛው ያመጣሁት ብሩን እሷ ስትልክ ለድራይቨሩ ስትልክ አብራ ላከች። የኔ ብርም የእሷን ብር ማለት ነው እንጂ እኔ ተነስቼ የእሷን ብር ወይ የእሷን ልብስ ፖስቼ አይደለም የሸጡ ማለት ነው። ከዛው ራሱ ያሉት ልጅ ደስ ነው። ምን አለ መሰለኝ ህሊና የሚባል ነገር አለ። አሁን አንቺ ምንም አይነት ማስረጃ የለብሽም። ያለ ማስረጃ አንቺን ሌባ ብሎ ማንም መክሰስ አይችልም። ማንም አንቺን ሌባ ብሎ መክሰስ አይችልም ያለ ማስረጃ። ገባሻ? በቀደም እኔ በእናቴ ምዬ ነበር ህገ ወጥናት አስይዛታለሁ የልጅቷን ብር በልታ አትቀርም ብዬ ነበረ። አሁን ረጋ ብዬ ሳስበው ተጸጽቻለሁ። ምክንያቱም አንቺ እናትሽ ታማሚ እናትሽን የምትረጂ እንደሆንሽ ነግረሽኛል። ስለዚህ እኔ ከዚህ በኋላ አንቺ ላይ ምንም አይነት ክፋት ነገር አላስብም። ይቅርታ አድርጊልኝ የዛኔም ስሜታዊ ሆኜ። ኦኬ ሶ ምንም አይነት ማስረጃ ስለሌለሽ ህሊናሽ ይቅጣሽ፣ ፈጣሪሽ የምታምኙ አምላክ ይቅጣሽ። እሱ የሰው ሀቅ በልተሽ ከሆነ እሱ የስራሽን ይሰጥሻል። ታያለሽ ራስሽም ከሆነ ነው ምልሽ በልተሽ ከሆነ እናያለን፣ እየኖርን እናያለን። ምክንያቱም ማንም ሰው የሰው ሀቅ በልቶ ሰላም የሆነ የለም። የአይምሮ ሰላምም አይኖረውም፣ ጤናም አይኖረውም፣ ህይወቱም የተረጋጋም አይሆንም። ገብቶሻል? ስለዚህ ያለ ማስረጃ አንቺን አሁን ሌባ ብለን አንከስም። ቤቲ ደግሞ ምንም አይነት ማስረጃ ስለሌለሽ አሁን የእሷን ነገር ትተይና በቃ ይቅርታ ተባባላችሁ በሰላም አንቺም እኔም ያለ ማስረጃ ሌባ ስላልኩሽ አንቺም ደግሞ ስለሰደብኩሽ ስለዛትኩብሽ ቤተሰቦችሽን ያሳዩልሻል ምናምን ብዬ ስለፎከርኩብሽ ይቅርታ በያት። መቅዲም የፋት ከጾሙ ዕለት እኮ ሲገባ ቴሌግራም ጽፋልኛለች። ይቅርታ እኔ ስለምወድሽ ነው እህቴ፣ በጣም ይቅርታ ካስቀየምኩሽ ይቅርታ ብላኛለች። እኔም ጾሙ ስለሚገባ ግዴታ ያጠፋውን ሰው ያስቀየመውን ሰው ይቅርታ መባባል አለብሽ አይደለ? ይቅርታ ብዬ ጠይቄያታለሁ፣ ጽፌላታለሁ። ለጻፈችልኝ መልስ መለስኩላት። አለቀ። 35 መጨረሻው የኢትዮጵያ ሀገር የዱባይ ቁጥር በዛ ኮል እኔ ብላችሁ ነው የምትደግሙት። ቤቲ አሁን አንቺ መቅዲን ያለ ምንም ማስረጃ ሳላገኝ ሌባ ስላልኩሽ ይቅርታ፣ ሀቄን ግን ፈጣሪ ከበላው አምካል ያውጣልኝ፣ ሀቄን ያሳየኝ በይ ብለሽ ይቅርታ በያት። አንቺም ደግሞ ስለሰደብኩሽ ይቅርታ በያት። እሺ እኔ ታላቅ ነሽ ውዴ። እኔ ማለት ብዙ ነገርም አድርገሽልኛልን ብዙ ነገርም ታደራርገናል። በቃ እኔ ካስቀየምኩሽ ከሰደብኩሽ ሰድቤሻለሁም አስቀይሜሻለሁም በጣም ይቅርታ። ታላቅ ነሽ፣ የልጆች እናት ነሽ። በጣም ይቅርታ። ይቅርታ ደግሞ ለእግዚአብሔር እንጂ ለሰው አይደለም። ይቅር ከእግዚአብሔር ነው። ስለዚህ በጣም ይቅርታ። ነቅዲ ይቅርታ ጠይቃለች። ስለሰደብኩሽ ይቅርታ። ታላቅ ነሽ፣ የልጆች እናት ነሽ፣ ላከብርሽ ይገባ ነበር። ስለሰደብኩሽ ይቅርታ ብላለች። አንቺም ደግሞ ያለ ማስረጃ ሌባ ስላልኩሽ ይቅርታ በያት። ፈጣሪ ሁላችንም ህሊና አለን፣ የሚያይ አምላክ አለ። እሱ ደግሞ እኛ አይቸኩልም።